ረስቼው ለካስ ቦይፍሬንድ ይሆናል። ክላሴን ጠብቄ ልጠጣ እንጂ። እሺ ሴትዮ ፈተና እንዴት ነበር? አሁን እኮ ፍቅረኛሞች ነን፣ ሮማንቲክ ለመሆን ሞክር እንጂ። ጠዋት ራሱ ስደውል ሄሎ የኔ ፍቅር እንዴት ነሽ አለሁልሽ ቤቢዬ ምናምን ነው የሚባለው ይለኛል አንስቶ። ለካ ይሄም አለ። እሺ አስተካክላለሁ። እና እከኩ ለቀቀሽ? አንተ ጤና የለህም እንዴ? ራስሽ አለሽ እንዴ? ከትናንት ወዲያ አካካሽ ቸገረኝ ብለሽ የነገርሽኝ። ኖርማል ጓደኞች እያለን ስለኔ የምታውቀውን ኢንፎርሜሽን ሁሉ ደልተው እኮ ነው የምልህ። ወይ ጣጣ። እሺ በቃ ተነሽ፣ ብዙ ቆየና ወክ ምናምን እናርክ። ሂሳብ 350 ነው የሚደርስብን እንዴ? ሂሳብ እንደ ድሮ ሼር ልናደርግ ነው እንዴ? ትንሽ አይሸክክህም እንዴ? ለምን ይሸክከኛል? እኩል አንድ ጥብስ አድርገን የበላ ነው። አረ በእናትህ ትንሽ ሮማንቲክ ለመሆን ሞክር። ፋርነት አያጥቃ። ሲጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም። ክላሴን ጠብቄ ቀስ ብዬ ነው የበላሁት። ትንሽ አታፍርም እንዴ? እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው እያልሽኝ ነው? አዋ እና ምኑን ገርልፍሬንድ እና ቦይፍሬንድ ሆነን ሂሳብ ሼር የምናረግ ከሆነ ይቺ ነገር አታዋጣም። ምን አልክ? አይ ምንም። ዛሬ ደግሞ ሰው መስለሻል። እንደውም አልፈልግም። በቃ ወደ ጓደኝነታችን እንመለስ ነው። ሂሳብ ሼር እናርጋ በነካጃችን